ወይዘሮ ዝናሽ ወልደ ስላሴ ወልደ ሀኔ የተባልኩኝ የተከበርኩ የተፈራው ሰው ጡረታ ስቀበል ከኖርኩበት እኔ በማላውቀው አማካኝነት በአንዲት ወመኔና ሌባ ሞሽላቃ አንችላሉ በምትባል ተከክል እሷ ነች አሉ ጡረታው ለኔ ይሰጥ ብላ እንደዛ ነው መሰለኝ። አዎ የኔን ጡረታ ለኔ ይሰጥ ብላ 5 ልጆች አሉ። 5ቱም ስራ ያዙ ናቸው። አፈርት ብላ ቋዳምጡ እኔ በማላውቃት አይቻትም በማላውቃት እነ ዘካርያስ ቤት ብቻ ነው እኔ አይቻትም ማቀው አንችላሉ የምትባል እነ ዘካርያስ ቤት ወስዶኝ ዘካርያስ ቤት አመጣትና አልምፍቱላት አለኝ። አላውቃትም በቃ እዚህ ከቻ ላይ ወጣ ተቀምጣ አልምፍቱልኝ አለኝ። ምንድነው ብላት በልሜ በመርከብ ሲያዳየውት አለኝ። በልሜ በመርከብ ሲያዳየውት በልሜ አለኝ። አገርሽት ነው አልኳት። አሩሲ ነው አለች። አሁንም ተመልሰሽ እዛው አገርሽ በመጣሽበት መርከብ ሂጂ አልኳት። እሷ ግን አልሄደችም። እዚህ ጠንቋይ ከተማ ጠንቋይ አሁን አዳምጡ። ወይዘሮ አንችላሉ በምትባል ሌባ ሞሽላቃ ጠንቋይ መተተኛ የሆነች ሴትዮ ትክክል ጡረታዬ ሊወሰድብኝ ነበር። ትክክል ነገር ግን እኔን በሚወዱኝና በሚያከብሩኝ ሰዎች አማካኝነት ጡረታዬ ተመልሶልኛል። ትክክል ሳይ ልክ ነው ትክክል በጣም ልክ ነው ትክክል ጥላቴ ሶሞኗል ታጠንት ጀምር ያቃል ጡረታ መጀመሪያ ይሰጠኝ ሲጀመር ለኔም ጡረታ ይሰጠኝ አለች። አብራ ሄዳ እዛ ጡረታው ጋር ይቻንችን አሉ የምትባል ሆነች። ወታደር አስወጧት። የት ነው ያለችው ግን? አሁን ውጭ ሀገር ነው አሉ። ቤርወት ምን እያደረገች? ለፈረንጆቹ ተቀጥራ ዳቦ ትጋግራለች፣ እንጀራ ትጋግራለች። ለፈረንጆቹ ተቀጥራ አሉ። ቤርወት ነው ያለችው።